Ball goes in towards Smalling, it's headed down and it's hooked home by Henrik Mkhitaryan, it's another goal. The perfect start to the second half. Their top scorer in the Europa League this season comes alive again at the vital moment. And Manchester United are heading back to the Champions League and heading towards another trophy. Manchester United have done it. The 2017 Europa League winners are Manchester United. ስቶክሆልም ፍሬንድስ አሬና በኢብራ ካዳብራ ሀገር የዋቂዎቹና ልጆቹ ፍልሚያ በመጨረሻ ቀይ ሰይጣኖቹን ወደ ለመዱት የቻምፒየንስ ሊግ ፉትቦል መልሷል። ዩሮፓ ሊግም በታሪክ ለመጀመሪያ ጊዜ ቲያትር ኦፍ ድሪምስ መንደር ደርሷል። ከኃያሉ ሰው ሰር አሌክስ ፈርጉሰን ጡረታ ማግስት እንደ ስምና ዝናው መጓዝ ላልቻለው ታላቅ ክለብ እጅግ ወሳኝ ድል ለዓላማ መጫወት በመጨረሻም ካሰቡት መድረስ ዩናይትድ የዩሮፓ ሊግ ሻምፒዮን. Now Pogba in a bit of space, takes a deflection, it's in! The world's most expensive player justifies his price tag with a defining moment in Manchester United's biggest game of their season. United in front after just 18 minutes. And after the start they've made, it's nothing more than they deserve. ሁለተኛ፣ ሶስተኛ፣ አራተኛ ወጥቶ በቻምፒየንስ ሊግ ከመካፈልና የአውሮፓ እግር ኳስ ሁለተኛ ትልቁን ውድድር አሸንፎ በዋንጫ ክብር ታጅቦ በቻምፒየንስ ሊግ መካፈል የቱ የተሻለ ይሆን? ሞሪኒዮ ተናገሩ። በዚህ እግር ኳስ ዓለም ብዙ ገጣሚዎች አሉ፣ ቁጭ ብለው የሚያወሩ ገጣሚዎች ዋንጫ ያሸንፉም፣ በወሬ ካሰቡትም አይደርሱም። ምን አይነት ከባድ የውድድር ዓመት እንዳሳለፍን እናውቀዋለን። እንዴት ተጫውተን በምን መንገድ ማሸነፍ እንዳለብን እናውቀውም ነበር። ገጣሚዎቹ ጥሩ እንዳልተጫወትን ሊያወሩ ይችላሉ፣ መብታቸው ነው። አሸናፊዎቹ ግን እኛ ነን። በተጫዋቾቼ ደስተኛ ነኝ፣ ከደስታም በላይ ይህ ዋንጫ ብዙ ትርጉም አለው። ሞሪኒዮ ከጨዋታው ፍጻሜ በኋላ የሰጡት አስተያየት ነው። ዩናይትድ የዩሮፓ ሊግ ሻምፒዮን፣ ዩሮፓ ሊግም በታሪክ ለመጀመሪያ ጊዜ ቲያትር ኦፍ ድሪምስ መንደር ደርሷል። ትሪቡን ሽርፍራፊ ሰከንድ. And Manchester United are heading back to the Champions League and heading towards another trophy. Manchester United have done it. The 2017 Europa League winners are Manchester United. ማንቸስተር ዩናይትድ ከአያክስ ዩሮፓ ሊግ ፍጻሜ በፍሬንድስ አሬና ለሀብታሙ የዓለማችን ኃያል ክለብ ወሳኝ ቀን ብቸኛው የጆዜ ተስፋ ዩናይትድን ወደ ቻምፒየንስ ሊግ ለመመለስ ተስፈኛው የሆላንድ ታሪካዊ ክለብ አያክስ ከዩናይትድ የተሻለ የኳስ ቁጥጥር አሳየ። ልጆቹ 90 ደቂቃ ኳሱን ያዙ፣ ደጋግመው ሊቀባበሉ ሞከሩ። አዋቂዎቹ በቅር ተጫወቱ፣ ዓላማቸውን ሊያሳኩም ጥንቃቄን መረጡ። ልምድ በመጨረሻ አሸናፊ ሆነ። ማንቸስተር ዩናይትድ ለዩሮፓ ሊግ ዋንጫ ክብር ከተጋጣሚው በተሻለ የሚመጥነው ክለብ መሆኑን ማሳየ። ፖግባና ሚኪቴሪያን ጎሉን አስቆጠሩ። ዩናይትድ 2 አያክስ 0 የቀይ ሰይጣኖቹ ደጋፊዎችን ያስፈነጠዘ ምሽት ስዊድን ስቶክሆልም ፍሬንድስ አሬና. Now Pogba in a bit of space, takes a deflection, it's in! The world's most expensive player justifies his price tag with a defining moment in Manchester United's biggest game of their season. United in front after just 18 minutes. The ball goes in towards Smalling, it's headed down and it's hooked home by Henrik Mkhitaryan, it's another goal. The perfect start to the second half. Their top scorer in the Europa League this season comes alive again at the vital moment. And Manchester United are heading back to the Champions League. የስቶክሆልም ህልም በተግባር ታየ። የዩናይትድ ኮከቦች ድሉን ከሁለት ቀናት በፊት በአሬና ማንቸስተር የሙዚቃ ድግስ ድንገት በሽብር ጥቃቱ ህይወታቸውን ላጡ ንጹሃን መታሰቢያ ያደረጉ። ዛሬ ለኛ ብቻ አልተጫወትንም፣ ማንቸስተር ዩናይትድን ብቻም አልወከልንም። ይህ መጥፎ ክስተት የሁላችንም ጉዳይ ነው፣ በህብረት ልንዋጋው የሚገባ። እናም አደረግነው። ሰዎች መጥፎ ዓመት እንዳሳለፍን ያወራሉ፣ ዋንጫዎች ግን እዚህ ናቸው። ወደ አውሮፓ ቻምፒየንስ ሊጉም ተመልሰናል። ሁዋን ማታ
አንድሬ ሄሬራ፣ አምበሉ ዋይኒ ሩኒን ጨምሮ እንደ ዴቪድ ቤካም ያሉ የቀድሞ ኮከቦችም የፖግባን ሐሳብ አጠናክረዋል። ዊ አር ኦል ዩናይትድ የዋንጫ ለማንቸስተር ዩናይትድ ካንቀላፋበት ለመነሳት ትልቅ ክብር ነው። ከዩናይትድ በላይ ግን ለማንቸስተር ከተማም ለሀገራችን እንግሊዝም ትልቅ ምሽት ነው ዴቪድ ቤካም ተናግሯል። አሁን በትንሹም ቢሆን ወደ ከተማችን ደስታ ተመልሷል። ማንቸስተር በኳስ ፍቅር ያበደች ከተማ ናት። ነዋሪዎችም ሌት ተቀን እግር ኳስን ይተነፍሳሉ። ማንቹሪያን በቀይና ውሃ ሰማያዊ ቀለም ይወከላሉ። ባላንጣዎቹም ሁሌም ለድል ይሮጣሉ፣ ለኃያልነትም ይተጋሉ። ዛሬ ግን ዩሮፓ ሊግ ማንቸስተርን ባንድ አስተሳስሯል። ድሉም በሐዘን ለጨፈገገችው የሰሜን ምዕራብ እንግሊዝ ስመገናና ከተማ ታላቅ ማጽናኛም ሆኗል። No one's prepared for the United job because it's just a unique job. You've got to be able to make decisions that are unpopular, but know you're right, and I think I can do that. You have been the most fantastic experience of my life. Manchester United have done it. The 2017 Europa League winners are Manchester United. It's all about belief. ጆዜ ሞሪኒዮ ዘ ስፔሻል ዋን አሁን ዩናይትድን ወደ መስመሩ መልሰዋል። በመጀመሪያ ዓመት የኦልድ ትራፎርድ ቆይታቸው 3 ዋንጫዎችን አሸንፈዋል። ስኬታቸው ፖርቹጋል አወዛጋቢ አሰልጣኝን እያስወደሰ ነው። በዩናይትድ እግር ኳስ ክለብ ታሪክ በመጀመሪያ ዓመት ቆይታው እንደ ሞሪኒዮ ስኬታማ የሆነ ባለሙያ አልታየም። ኮሚኒቲ ሺልድ፣ ካርሊንግ ካፕ፣ ዩሮፓ ሊግ፣ የቻምፒየንስ ሊግ ቀጥታ ተሳትፎ። ሞሪኒዮ የአሰልጣኝነት ህይወቴ ከባድ ስራ ባሉት የዩናይትድ ኃላፊነት በመጀመሪያ ዓመት ያሳኩት ነው። ወደ ቤታችን ውሰዱን፣ ወደ ኦልድ ትራፎርድ፣ ወደ ገናናው መቀመጫ፣ ወደ ዩናይትድ ጎዳና፣ ወደ ሕይወት ደስታ የድል ምድር አሸናፊው ክለባችን ማስታወሻ ቴክ ሚ ሆም ዩናይትድ ሮድ። አድማጮች፣ አሁን ለማንቸስተር ዩናይትድ ታማኝ ደጋፊዎች፣ የልብ ወዳጆች የቀረው ብቸኛው መጽናኛ ክብራችንንም ታሪካችንንም የድል ዘመን ሞገሳችንንም ሁሉ ነገራችንንም ነጥቃችሁናል። ክለባችንን ልቀቁልን እባካችሁ፣ ክለባችንን ልቀቁልን። የሕይወት ዘመን የእግር ኳስ የደስታ ምንጫችን፣ የኃያልነት መለያ መሠረታችን ዩናይትድ ያገናና በዓለማችን አራቱም አቅጣጫዎች የቢሊዮኖች አይን ማረፊያው። They say the best come but once in a lifetime, and never the like are seen again. Bruce, yes! Unbelievable! Something amazing happened here. The theatre of dreams. He dared to dream, and we followed. አድማጮች፣ ማንቸስተር ዩናይትድ ዳግም ከ8 ዓመታት በፊት 2017 ላይ የፈጸመውን የጆዜ ሞሪኒዮ ገድል እንደገና ይመኛል። ከሳን ማሜስ ባስክ ግዛት ብዙ አሸንፎ ብዙ አይቶ ብዙ የወደቀው ገናና ከመቼውም ጊዜ በላይ በታላቅ ዝቅታው መሃል ለነገ መሰረቱ ዳግም የራቀው የዋንጫ ዘመን ወርቃማ ማስታወሻውን ለመመለስ በመጨረሻው መጨረሻ ድሉ እንደገና የአውሮፓ ሊግ ዋንጫን አብዝቶ ያልማል። ያኔ ጆዜ በመጀመሪያ ዓመት የዩናይትድ ቆይታቸው የኮሚኒቲ ሺልድ ዋንጫን፣ ካርሊንግ ካፕና የአውሮፓ ሊግ ዋንጫን በማሸነፍ በቀጥታም የአውሮፓ ቻምፒየንስ ሊግ ተሳትፎ የስፔሻል ዋን የመጀመሪያው ዓመት ቆይታ ተደናቂው ስኬት ነው። አድማጮች፣ ዩናይትድ ያኔ 2017 ከ8 ዓመታት በፊት እንደነበረው አይደለም። በሊጉም መውረድ ብቻ በቀረው የመጨረሻው ውራ ደረጃው በማያባራው የውጤት ቀውስ ማዕበል ውስጥ አልነበረም። ዩናይትድ ያኔ 2017 በሊጉ ከ1 እስከ 5 ከወጡት ሻምፒዮኑ ቼልሲ፣ ቶተናም ሲቲ፣ ሊቨርፑልና አርሰናልን ተከትሎ 6ኛ ነበር። ዛሬማ ዩናይትድ በባሰው የውጤት ቀውሱ ከወረዱት ሳውዛምፕተን፣ ሌስተርና ኢፕስዊች ቀድሞ የሳን ማሜስ የአውሮፓ ሊግ ተፋላሚ ቶተናምን ከጀርባው አስከትሎ በደረጃ ሰንጠረዡ ግርጌ 16ኛ ነው። One man who has been part of the tapestry of the history of this club has won 5 FA Cups, 4 League Cups, 10 Charity Community Shields, 1 European Cup Winners' Cup, 1 European Super Cup, 2 Champions League titles, Intercontinental Cup, 1 FIFA Club World Cup, and 13 Premier League titles. The impossible dream made possible by the greatest British manager ever, Sir Alex Ferguson. I did it my
እንደ ታሪክ ውሎ ማድር ከተሳነው የከረመው ገናና ብዙ አሸንፎ ብዙ ሆኖ የውጤት የድል አባቱን በጡረታ ሲያጣ ብዙ የወደቀው ማንቸስተር ዩናይትድ ለእልፍ ታማኝ ደጋፊዎቹ ለዳግም ወድቆ መነሳት ቀጣይ ጉዞው እንደ ጆዜ ሞሪኒዮ ዘመን ሳይሆን የባሰ በወደቀበት የዝቅታ ዓለሙ ዩሮፓ ሊግን ዋንጫውን መልሶ በአውሮፓ ቻምፒየንስ ሊግ የሚያሳትፈው ትኬትን መቁረጥ በታላቁ ክለብ ታሪክ የግሎሪ ዴይዝ ዘመን የውድቀት ሰዓት ሁሌም ከሚዘከሩ የአውሮፓ የድል ምሽቶች አንዱ ይሆናል። Europa League way ሞት ለገናናው ዩናይትድ Nothing that happens in Stockholm tonight will heal the wounds of a devastated city of Manchester, a vibrant city of mixed cultures, a city of true innovation, a city united in mourning. ማንቸስተር አሁን አንድ ሆናለች። በቀይና ውሃ ሰማያዊ ቀለሙ ማትወከልም። ዩሮፓ ሊግ ማንቸስተር ከተማን ባንድ አስተሳስሯል። ድሉ በማንቸስተር አሬና ግራንዴ ኮንሰርት ለታደሙ ከቤታቸው ወጥተው በሽብር ጥቃቱ በዛው ለቀሩ 22 ሰዎች ሆኗል። ቼልሲ ሻምፒዮን ነው። ቶተናም ሲቲ፣ ሊቨርፑል ከ2 እስከ 4። የዩሮፓ ሊግ ባለድሉ ማንቸስተር ዩናይትድ ደግሞ የቀጥታ ተሳታፊነት ባለ ክብር ለዓላማ መጫወት በመጨረሻም ካሰቡት መድረስ ስቶክሆልም ፍሬንድስ አሬና በኢብራ ካዳብራ ሀገር የዋቂዎቹና ልጆቹ ፍልሚያ በመጨረሻ ቀያይ ሰይጣኖቹን ወደ ለመዱት የቻምፒየንስ ሊግ ፉትቦል መልሷል። ሁለተኛ፣ ሶስተኛ፣ አራተኛ ወጥቶ በቻምፒየንስ ሊግ ከመካፈልና የአውሮፓ እግር ኳስ ሁለተኛ ትልቁን ውድድር አሸንፎ በዋንጫ ክብር ታጅቦ በቻምፒየንስ ሊግ መካፈል የቱ የተሻለ ይሆን? ሞሪኒዮ ተናገሩ። በዚህ እግር ኳስ ዓለም ብዙ ገጣሚዎች አሉ፣ ቁጭ ብለው የሚያወሩ ገጣሚዎች ዋንጫ ያሸንፉም በወሬ ካሰቡትም አይደርሱም። ምን አይነት ከባድ የውድድር ዓመት እንዳሳለፍን እናውቀዋለን። እንዴት ተጫውተን በምን መንገድ ማሸነፍ እንዳለብን እናውቀውም ነበር። ገጣሚዎቹ ጥሩ እንዳልተጫወትን ሊያወሩ ይችላሉ፣ መብታቸው ነው። አሸናፊዎቹ ግን እኛ ነን። በተጫዋቾቼ ደስተኛ ነኝ፣ ከደስታም በላይ ይህ ዋንጫ ብዙ ትርጉም አለው። ሞሪኒዮ ከጨዋታው ፍጻሜ በኋላ የሰጡት አስተያየት ነው። ዩናይትድ የዩሮፓ ሊግ ሻምፒዮን፣ ዩሮፓ ሊግም በታሪክ ለመጀመሪያ ጊዜ ቲያትር ኦፍ ድሪምስ መንደር ደርሷል። ትሪቡን ሽርፍራፊ ሰከንድ The ball goes in towards Smalling, it's headed down and it's hooked home by Henrik Mkhitaryan, it's another goal. The perfect start to the second half. Their top scorer in the Europa League this season comes alive again at the vital moment. And Manchester United are heading back to the Champions League and heading towards another trophy. Manchester United have done it. The 2017 Europa League winners are Manchester United.